ሰላም ሰላም ዛሬ ደግሞ በሌላ ቪዲዮ ተመልሰን መጥተናል። ዛሬ የምናየው ትንሽ ለየት ያለ ሲሆን ክሊፖች ቪዲዮ ክሊፖች ያሉበት ይሆናል። እንጀምር። 27 ጥያቄ የያዙ ሲሆኑ እያንዳንዱ በዲቴይል እናያለን። የመጀመሪያው ጥያቄ ምን ይላል? as you approach the roundabout አደባባዩ ጋር ስንደርስ there is a sign showing a signal white bar on a green background. what does this sign tell you? በነጭ ምልክት የተሰመረ በአረንጓዴ ባክግራውንድ ያለበት ምልክት ካያችሁ ምንድነው የሚያመለክተው እያለን ነው። ስለዚህ ቪዲዮውን እናየውና እንመለሳለን። ያው ቪዲዮ መጀመሪያ ላይ አካባቢ ያያችሁት ሲሆን ያው በዚህ በግራ በኩል ያለው አረንጓዴ መስመር የተሰመረበት ምንድነው የሚያሳየው ነው። አሁን መኪና አደባባይ ገና ከመድረሱ በፊት ያለው ሳይን ነው። ተመልሼ ያሳያችኋለሁ። ይህን ሳይን ነው እዚህ ጋር የምታዩት አረንጓዴ የተሰመረበት there are chervons on the roundabout or the roundabout is 100 meters yard the roundabout is 50 yard ahead give way the roundabout ስለዚህ የሚሆነው መልስ ሁል ጊዜ እዚህ አይነት ምልክት ካየን ለአደባባዩ የደረሰበትን ርቀት ነው የሚያሳየው። ለምሳሌ ባለ አንድ ከሆነች 100 ያርድ ቀርቶናል አደባባይ ጋር ለመድረስ። ባለ ሁለት ከሆነ 200 ያርድ ቀርቶናል። ባለ ሶስት መስመር ያለበት ሲሆን ገና አደባባይ ጋር ሳንደርስ የሚያሳይ ምልክት ነው። ስለዚህ አሁን ባለ አንድ ስለሆነች እዚህ ጋር እንደምናያት 100 ያርድ ቀርቶናል ማለት ነው አደባባይ ጋር ለመድረስ። ስለዚህ እዚህ ጋር እንደምታዩት ያው የኛ ምልክት ነው። ባለ አንድ ስለሆነች 100 ያርድ ቀርቶናል አደባባይ ጋር ለመድረስ ይሆናል መልሱ። ቀጣይ ሁለተኛ ጥያቄ as you approach the roundabout you want to change lanes አደባባይ ጋር ለመድረስ ስንፈልግ መስመር እንቀይራለን እያለን ነው። what routine should you follow? መስመር ለመቀየር ምን አይነት ጋይድ ነው የምንሄደው? የመጀመሪያው ሚረር መስታወታችን አይተን ከዛ ሲግናል ምልክት ፍራቻ አድርገን ከዛ ነው የምንቀይረው። ሁለተኛ መጀመሪያ ቀይረን ከዛ ሲግናል ከዛ ሚረር ሶስተኛ ሲግናል ሚረር ማኑቨር ሚረር ሲግናል። ስለዚህ ሁል ጊዜ መስመር ለመቀየር ስንፈልግ ሁል ጊዜ መጀመሪያ የምናደርገው ነገር መስተዋት እናያለን። ከሁለቱም ግራና ቀኝ ከኋላችን ማን እንዳለ በደንብ ማየት አለብን። ፊክስ ፖይንት ሁሉም ብላይንድ ስፖቶችም ካሉ እነሱም ማየት አለብን። ስለዚህ የሚሆነው የመጀመሪያው ሚረር ነው የሚሆነው። ከዛ በኋላ ነው መስመር እየቀየር እንዳለ ከኋላ ላሉት መኪኖች ለእነሱ እነግራቸዋለን ሲግናል በማድረግ ያው ምልክት ፍራቻ በመቀየር ወደ ግራ ወደ ቀኝ ፍራቻ በማድረግ ከዛ ነው ማኑቨር ከዛ ነው ወደ አክሽን የምንገባው። ስለዚህ የሚሆነው መልስ መጀመሪያ ሚረር ከዛ በኋላ ሲግናል ከዛ በኋላ ነው መስመር የምንቀይረው። ቀጣይ ሶስተኛ ጥያቄ you want to travel at A61 which lane should you use at the roundabout? አሁን እዚህ ጋር እንደምታዩት A61 መስመር ይዛችሁ ለመሄድ እና የፈለጋችሁት እያለን ነው። ስለዚህ A61 ያለበት እናያለን። ስለዚህ ከዚህ የምታዩት ሁለቱ መስመር የግራና የመሃል A61 ተጽፎበታል መሬቱ ላይ። እዚህ ሁለቱም የግራና የመሃለኛው ሊወስደን ይችላል። ስለዚህ either the left lane or ደግሞ the middle lane የሚለውን እንመርጣለን። ስለዚህ የመሃለኛውና የግራኛው ወደ A60 መስመር ሊወስደን ይችላል። ምክንያቱም መሬቱ ላይ ስለተጻፈ እንደምታዩት ፓውዝ አድርገዋለሁ። እዚህ ጋር A61 ይላል የግራ፣ እዚህ ጋርም A61 ይላል የግራ። ሁለቱም የመሃልና የግራ A61 ሊወስደን ይችላል መስመሩ። ቀጣይ አራተኛ የምናየው what hazard do you need to look out for as you drive under the bridge ይላል። እዚህ ጋር ብሪጁ ስንሄድ ምን አይነት ምልክት ማየት አለብን ነው የሚለው። ምን አይነት ጥንቃቄ እናደርጋለን ሀዛርድ ስላለ ወይ ደግሞ ጉዳት የሚያመጣ ነገር ምን አለ ብሎ እየጠየቀን ነው። ስለዚህ መጀመሪያ አካባቢ ስናይ እዚህ ጋር ፓውዝ እናድርገውና የሰው ምልክት አለ። ስለዚህ ፔዴስትሪያንስ ዎኪንግ ኢን ዘ ሮድ መንገዱ ላይ አንዳንድ መንገደኞች ሊኖሩ ይችላሉ። ስለዚህ እዚህ ጋር ምልክቶቹን አይተን ነው እዚህ ጋር ከምታይ ልክ ሲታጠፍ ሰዎች አሉ፣ የሁለት ሰዎች አሉ እዚህ ጋር የሚሄዱ እነሱ እያስጠነቀቀ ነው። ስለዚህ ፔዴስትሪያንስ ዎኪንግ ኢን ዘ ሮድ ነው የሚሆነው መልሱ። ቀጣይ አምስተኛ ጥያቄ ደርሰናል። what is the speed limit on the road? ምንድነው ስፒድ ሊሚቱ እዚህ መንገዱ ላይ? ስለዚህ ያው መንገዱ ላይ እናየውና ቪዲዮ እዚህ ጋር የተጻፈው 30 ይላል። ስለዚህ የ30 ስፒድ ሊሚት ያለው ያሳያል ማለት ነው። ቀጣይ ስድስተኛ ጥያቄ what does the signal yellow line along the side of the road mean? እዚህ ጋር እንደምታዩት የሎ ላይን አለ የተሰመረ። እሱ ምንድነው የሚያመለክተው ይላል። ሁልጊዜ ባለ አንድም ባለ ሁለትም የሎ ላይን ካለ መቆየት ወይ ደግሞ መቆም አንችልም ነው የሚለው የሚሆነው። ስለዚህ ዌይቲንግ ሪስትሪክሽን አፕላይድ ይሆናል መልሱ ማለት ነው። እዛ ጋር መቆየት አንችልም አንለስ ማውረድ ሰው መጫን ካልሆነ በስተቀር። አሁን አንድ መስመር ላይ ከሆነ ያ ማውረድም መጫንም የሌለውም ይፈቀዳል። ግን ያው መቆየት ግን እዛ ምንም ነገር ሳይኖርብን መቆየት አንችልም። ስለዚህ የሚሆነው መልሱ ዌይቲንግ ሪስትሪክሽን አፕላይድ አት ሰርቴን ታይምስ ማለት ነው። ስለዚህ ነጭ ባለ አንድ መስመር ካለ ሁልጊዜ ታፔላ አለ ቀን የሚያሳየን በዚህ ቀን ያለው
ፈቀደ ነው፣ በዚህ ደግሞ አልተፈቀደም የሚለውን አይተን በታቤላው መሰረት እንቆያለን እዚህ ጋር ወይ እንቆማለን። አለበለዚያ አይቻልም ማለት ነው። ታይም ውጪ ይቻላል፣ ከታይም ውጪ ደግሞ አይቻልም። ግን የሚሆነው መልሱ ሁል ጊዜ ባለ አንድ መስመር ላይ ያው ሁል ጊዜ ታቤላ አለ፣ ታቤላውን አይተን ነው መቆየት የምንችለው። ቀጣይ ሰባተኛ ጥያቄ ደርሰናል። ዋት ዱ ዘ ላይን አሎንግ ዘ ሰንተር ኦፍ ዘ ሮድ ሚን? እዚህ ጋር መሃል ላይ ያለው መስመር ምንድነው የሚያመለክተው እያለ ነው። ያ መስመሩ እንዳያችሁት ረዣዥም መስመር ነው። እዛ ረዣዥም መስመር ሆኖ አጫጭር የተቆራረጠ አለ። ሁል ጊዜ እንደዚህ አይነት መስመር ካለ ከፊት ለፊታችን አደጋ እንዳለ ነው የሚያሳየው። ስለዚህ ኖ ስቶፒንግ አይሆንም። they are marked at the center road, no overtaking። እዚህ ሁል ጊዜ there are hazard ahead ማለት hazard ያው ጉዳት የሚያመጣ ከፊት ለፊት አለ ማለት ነው የሚሆነው። ስለዚህ ሁል ጊዜ ረዣዥም መስመሮች ሆነው እዚህ ጋር የተሰመሩት አጭር ክፍተት ካላቸው የሆነ አደጋ እንዳለ ከፊት ለፊት ነው። ስለዚህ ተጠንቀቅ ነው የሚሆነው። ቀጣይ ስምንተኛ ጥያቄ ነው የምናየው። you want to overtake the tractor what should you do? ደርበን ትራክተሯን ለማለፍ ብንፈልግ ምንድነው ማድረግ ያለብን ነው የሚለው። አሁን ትራክተር ከፊት ለፊታችን አለች። ደርበን ለማለፍ ያ ሁል ጊዜ ከፊት ለፊታችን የሚወጡ መኪና እዚህ ጋር እንደምታዩት መኪና አለች። መኪና ላናያት እንችላለን፣ በትራክተር ሊሸፈን ይችላል። ስለዚህ ሁል ጊዜ የምናደርገው ስቴይ ቢሃይንድ በኋላ መቆየት፣ ከዛ በኋላ ነው ዌይት አንቲል ዩ ሃቭ አ ክሊር ቪው በደንብ የሚታየን ጊዜ ሰዓት መርጠን የዛኔ ደርበን ማለፍ እንችላለን። ስለዚህ በጣም አስቸጋሪ ነው የሚሆነው። ቀጣይ ዘጠነኛ ጥያቄ ዋይ ሃዝ ትራክተር ጋት ፍላሽንግ አምበር ላይት? ለምንድነው እቺ ትራክተሯ ፍላሽንግ አምበር ላይት የምታበራው? ነው ያው ፍላሽንግ አምበር ላይት ሁልጊዜ የሚያበራልን እንደዚህ አይነት መኪኖች ቀስ እያልን እየሄድን ነው የሚለው ነው የሚያመለክተው። ስለዚህ ያው ትራክተር ሁል ጊዜ ትላልቅ መኪኖች፣ ቀስ ብሎ የሚሄዱ መኪኖች፣ ሁል ጊዜ የመንገድ የሚሰሩ መኪኖች ሁል ጊዜ እንደዚህ አይነት መብራቶች አሉ። ከላይ እንደምታዩት እዚህ ጋር ፍላሽ ያበራል ቢጫ። ስለዚህ ቱ ዋርን ኤንድ ሌት ዩ ስሎ ሙቪንግ ነው የሚሆነው መልሱ ማለት ነው። አንዳንድ ለማስጠንቀቅ ለእኛ ለማስጠንቀቅ ያው ቀስ እያልን ነው የምንሄደው የሚለው ነው። ስሎ ሙቪንግ ቬሂክል መኪና ቀስ ብላ የምትሄድ ከሆነ ሁል ጊዜ እንደዚህ አይነት መብራቶች ይገጠምባቸዋል። ቀጣይ አስረኛ ጥያቄ ደርሰናል። ዋይ ኢዝ ዜር ኤ ዋርኒንግ ሬዲዩስድ ስፒድ ናው? ለምንድነው ቀስ በሉ የሚለው ምልክት ያለው እዚህ ላይ? ሁል ጊዜ ቪዲዮውን ስናየው ያው በመጀመሪያ ምልክቶች ማየት አለብን። እዚህ ጋር ሳቆሙ ያው ምልክቶቹ እዚህ ጋር እንደምታዩት ደብል ቤንድ አለ፣ ሁለት ጥፍ ያለበት መንገድ እና ከዛ በኋላም መስቀለኛ መንገድ እንዳለ ያሳየናል። ስለዚህ እዚህ ጋር ስፒድ ሊሚት ስፒዳችሁን ቀስ በሉ እያለን ነው። ስለዚህ ሁል ጊዜ ትራፊክ ኢዝ መርጂንግ ፍሮም ዘ ሌፍት ዜር ኢዝ ኤ ክሮስ ሮድ ኤንድ ደብል ቤንድ። ስለዚህ ይሄኛው ነው የሚሆነው። ሁለት ታቤላ እንዳያችሁት ክሮስ ሮድ እና ደብል ቤንድ እንዳለ። አሁን እዚህ ጋር ክሮስ ሮድ አለ፣ እዛ ጋር ደግሞ ሁለት እጥፍ ድርብ እጥፍ የሆነ መንገድ አለ። እዚህ ብስ ተጠንቀቁ ነው። ቀጣይ 11ኛ ጥያቄ ነው። ዋይ ሃዝ ዘ ላይን ኢን ዘ ሴንተር ኦፍ ዘ ሮድ ቼንጅ? እዚህ ጋር እንደምታዩት ቪዲዮ ላይ መስመሩ ክፍተት አለበት፣ በጣም ትላልቅ ክፍተቶች። ከዛ ከሆነ ጊዜ በኋላ ከዚህ ጀምሮ ደግሞ ክፍተቱ እያጠረ ይመጣል። ለምንድን ነው እንደዛ ነው? ሁል ጊዜ ክፍተቱ ቅድም እንዳለው ክፍተቱ ባጠረ ቁጥር አደጋ ከፊት ለፊት እንዳለ ነው መገንዘብ ያለብን። ለዚህ የሚሆነው መልሱ ቱ ዋርን ኦፍ ኤ ሃዛርድ ሄድ ከፊት ለፊት የሆነ አደጋ እንዳለ ለማስጠንቀቅ ነው። እነዚህ ምልክቶቹን ረዣዥም ነጭ መስመሮችና አጫጭር ክፍተት ያለበት ከሆነ ሁል ጊዜ ከፊት ለፊት አደጋ እንዳለ ነው የሚያመለክተው። ቀጣይ 12ኛ ጥያቄ ደርሰናል። the driver towing the caravan wants to turn right on the dual carriageway። አሁን ቪዲዮ ላይ እንደምታዩት ከፊት ለፊት ካራቫን ወይ ደግሞ ተጎታች የሳበ ባለመኪና አለ እዚህ ጋር እየጠበቀ። ስለዚህ እሱ ወደ ቀኝ ይሄኛው ዘንድ እንደምታዩት ካራቫን የመኪና ቤት የምትመስለው መኪና ይዟል። ወደ ቀኝ ለመታጠፍ ይፈልጋል። ምንድነው ማድረግ ያለበት? ሁልጊዜ እዚህ ጋር ሆኖ ሁለቱም በኩል ያሉት መኪኖች ክሊር መሆን አለበት። ታጠፍ ከፈለገ የመጀመሪያው እና ሁለቱም ክሊር ከሆነ በግራና በቀኝ የሚያልፍለት ከዛ ነው ወደ ቀኝ የሚታጠፈው። ስለዚህ የሚለው wait until the road is clear in both direction። ሁለቱም በኩል ያለው ክሊር ሲሆን የዛኒ መታጠፍ ይችላል። እሱ ይሆናል መልሱ ማለት ነው። ቀጣይ 13ኛ ጥያቄ why is dangerous to overtake near a junction? ለምንድነው ቅያስ ጃንክሽን ማለት ቅያስ ላይ ለምንድነው ደርበን ለማለፍ አስቸጋሪ የሚሆነው? አሁን ለምሳሌ እዚህ ጋር እንደምታዩት ቪዲዮ ላይ ጃንክሽን አጠገብ ላይ ወይ ደግሞ ቅያስ አጠገብ ላይ ደርበን ለማለፍ ጃንክሽኑ ላይ ቆሞ የሚታጠፍ ባለመኪና አያየንም እኛ። ምክንያቱም አሁን ለምሳሌ እዚህ ጋር እንደምታዩት ሞተረኞቹ ደርበው እያለፉ ነው። ግን አሁን ባለቀይ መኪናው ቀኝ መጥቶ ላያያቸው ይችላል። እዚህ ጋር እንደምታዩት እነሱ ደርበው ሲያልፉ ባለቀይ መኪናው ላያያቸው ይችላል። እዚህ ጋር በእኛ በቀኝ በኩል ስለሚያልፉ ስለዚህ ደርበን ስናልፍ ሁል ጊዜ ቅያስ አካባቢ ባይሆን ይመረጣል። ድራይቨር ዌይቲንግ ቱ ኢመርጅ ማይናት ሲዩ። እዚህ ጋር ያለው የቆመው ላያየን ይችላል። ማይናት ሲዩ ነው የሚሆነው መልሱ። ቀጣይ 14ኛ ጥያቄ ዋት ኢዝ ዘ ስፒድ ሊሚት ኦን ዘ ሮድ ፎር ዘ ካር ቶዊንግ ዘ ካራቫን? አሁን ለምሳሌ ይሄኛ መንገድ ሁል ጊዜ ኖርማል መኪና ከሆነ እዚህ ጋር ካራቫን እየጎተተች ያለችው መኪና ነው እያልን ያለው።
እዚህ ጋር እየጎተተ ያለ ካራቫን ኖርማል መኪና ቢሆን ሲንግል ኬሬጅ ወይ እንደዚህ ሃይዌይ ያልሆነ መንገድ 60 ነው። ሃይዌይ የሆነ መንገድ ሁሉ ጊዜ 70 ነው፣ የታወቀ ነው ይሄ። ያው ሲንግል የሆነ ግን ሁል ጊዜ 60 ነው ለኖርማል መኪና። ለምሳሌ ተዊንግ ከሆነ ግን እንደዚህ እየጎተተ የሚመጣ መኪና ካለ ግን ሁል ጊዜ ከአንድ 10 ይቀንሳል ማለት ነው። ለምሳሌ ኖርማል ሃይ ስፒድ መንገድ ላይ 70 የሚፈቀድበት እነሱ 10 ቀንሶ ይነዳሉ። ምክንያቱም እየተጎታች ስለሆነ ያ መፍጠን አይችሉም። ስለዚህ 60 ይሆናል በኖርማል። በሲንግል ኬሬጅ ዌይ ግን እኛ 60 ነው የሚፈቀድልን ኖርማል መኪና የምንነዳ ባለመኪና ሹፌሮች። እንደዚህ ተጎታች የሚነዱት ግን ከእኛ ስቲል 10 ቀንሶ ስለዚህ 50 ይሆናል ማለት ነው። ከእኛ 10 ቀንሶ ነው እነሱን የሚነዱ። ስለዚህ መልሱ 50 ይሆናል። 15ኛ ጥያቄ ዋት ዱ ዘ ዋይድ ዳያጎናል ስትሪፕ ማርኪንግ ኢን ዘ ሚድል ኦፍ ዘ ሮድ ይላል። ይሄ እዚህ ጋር እንደምናየው ለምንድነው የሚጠቅሙት እነዚህ ዋይት ዳያጎናል እዚህ ጋር የተሰመሩት እያለን ነው። ኖ ኦቨርቴኪንግ ደርቦ ማለፍ አይቻልም። ዩ መስት ኖት ኢንተር ዘ ኤሪያ አንለስ ኢትስ አን ኤመርጀንሲ። ኤመርጀንሲ ካልሆነ በስተቀር መግባት አይቻልም። ዩ ሹድ ኖት ኢንተር ዘ ኤሪያ አንለስ ኢትስ ነሰሰሪ ዩ ካን ሲ ሴፍ። ይሄኛው ይሆናል መልሱ ማለት ነው። ወደ የተሰመረበት እንትን መግባት አንችልም በጣም አስፈላጊ ካልሆነ በስተቀር። ይሄኛው እዚህ ጋር እንደምታዩት ሁለት አይነት እንደዚህ ሃሽ የተሰመረበት ስትራይፕ የተደረገበት እንትኖች አሉ። አሁን ለምሳሌ ይሄኛው ከጠርዙ ያለው የተሰባበረ ነው። ስለዚህ የተሰባበረ ከሆነ ችግር የለውም ብንገባበትም። ግን ሶሊድ ዋይት ላይን ቀጥ ያለ ጠርዙ ላይ ካለ መግባት አይችልም ከነጭራሹ ማለት ነው። አሁን ግን ይሄ የተሰባበረ ስላለ ችግር የለውም ገብተንም ብንወጣ፣ ግን ያው አስፈላጊ ሲሆን ነው የምንገባው። ቀጣይ 16ኛው ጥያቄ ደግሞ ዋይ ሃዝ ዘ ባስ ድራይቨር ፖዚሽን ዘ ባስ ኦን ዘ ሌፍት። ለምንድነው እዚህ ጋር እንደምታዩት ባስ ድራይቨሩ ወደ ሌፍት የተጠጋው? ሁል ጊዜ ባሶች ሰፊ ቦታ ስለሚያስፈልጋቸው አስፍተው ለመታጠፍ ነው። ስለዚህ ዘ ባስ ኒድ ኤክስትራ ሩም ቱ ጌት አራውንድ ዘ ራውንድ አባውት። አደባባዩ ለመሽከርከር ያው ሰፊ ቦታ ስለሚያስፈልጋቸው ለዛ ነው ወደዚህ ግራ የተጠጋው ባሱ። ስለዚህ ሁል ጊዜ የሆነው መልሱ ዘ ባስ ኒድ ኤክስትራ ሩም ቱ ጌት አራውንድ አባውት። ቀጣይ 17ኛ ጥያቄ ዋይ ዳዝ ዘ ሳይክሊስት ቴክ ዘ ሎንገር ሩት አራውንድ ዘ ሮድ። እዚህ ጋር እንደምታዩት ባለሳይክሉ ለምንድነው ረዥም ርቀት የፈጀበት? ከላይ እየመጣ ነው ባለሳይክሉ፣ ያው እንደዚህ ታጥፎ ይመጣል። ታጥፎ ሲመጣ ግን ሁል ጊዜ ባለሳይክሎች ጥግ ጥግ ነው ይዘው ወደ ቀኝም ቢታጠፉ ሁል ጊዜ ጥግ ይዘው ለጥንቃቄያቸው ብሎ ጥግ ይዘው ነው የሚታጠፉት። እጅ ምልክትም ያሳዩናል። ስለዚህ ሁል ጊዜ ምንድነው የሚሆነው መልሱ? ስለዚህ ሳይክሊስት ኢዝ ራይዲንግ ኢንቱ ኤ ዋን ዌይ ስትሪት። ያው ሳይክሊስት ሜይ ኪፕ ቱ ዘ ሌፍት ፎር ኤ ሴፍቲ። በቃ ለጥንቃቄ ብሎ ሁል ጊዜ ሳይክሎች አደባባይ ላይ ጥግ ጥግ ላይ ሌፍት ይዘው ነው የሚሄዱት ለጥንቃቄያቸው ብለው። ምክንያቱም መሀል መኪኖች ስላሉ ሁል ጊዜ ለጥንቃቄያቸው ብለው ባለሳይክሎች ጥግ ይዘው ነው አደባባይ የሚሽከረከሩት። ስለዚህ የሚሆነው መልሱ ሳይክሊስት ሜይ ኪፕ ሌፍት ፎር ኤ ሴፍቲ ሪዝንስ ማለት ነው። ቀጣይ 18ኛ ጥያቄ ደርሰናል። ዋት ዳዝ ዘ የሎ ላይን አሎንግ ዘ ኤጅ ኦፍ ዘ ሮድ ሚን። እዚህ ጋር እንደምታዩት የሎ ላይን ሁለት የተሰመረበት፣ ቅድም ሲንግል ላይን አይተናል። አሁን ደግሞ ደብል ላይኖቹ ምንድነው የሚያመለክተው እያለን ነው። ሁል ጊዜ መቆየት አይቻልም ነው። ኖ ዌይቲንግ። ሁል ጊዜ ደብል የሎ ላይን ስታዩ ምንም አይነት መቆየት መቆም አንችልም። ስለዚህ ኖ ዌይቲንግ ሪስትሪክትድ ይሆናል መልሱ። 19ኛ ጥያቄ ደርሰናል። ዋት ኢዝ ዘ ስፒድ ሊሚት ፎር ኤ ካር ቶዊንግ ዘ ካራቫን ኦን ዘ ሮድ። እዚህ ጋር አሁን ቅድም እንዳየነው 50 ብለን ነበረ። አሁን ደግሞ ካራቫኑ እዚህ እንደምታዩት ካራቫኗ ስንት ነው ስፒድ ሊሚቱ እያለን ነው። ቅድም ሲንግል ኬሬጅ ወይ ነበር፣ አሁን ደግሞ ደብል ኬሬጅ ወይ ነው። እንደዚህ ሰፊ በሆነበት ኬሬጅ ወይ 10 ብቻ ነው የምንቀንሰው። ኖርማል እኛ በ70 ይፈቀድልናል ካራቫን የሌለን ተጎታች የሌለን ማለት ነው። ስለዚህ ከነሱ አንድ ቀንሰን ነው አሁን 60 ይሆናል ማለት ነው። ሲንግል ከሆነ ግን 50 ነው የሚሆነው። አሁን ግን ደብል ስለሆነ የምናየው እዚህ ጋር ስለዚህ 60 10 ብቻ ነው የምንቀንሰው ማለት ነው። 20 ጥያቄ the caravan starts swing from side to side። ካራቫኗ እንደምታያት ወደ ቀኝ ወደ ግራ እንትን ስዊንግ ማድረግ ይጀምራል። ልክ እንደዚህ እንደምታዩት ስዊንግ ማድረግ ሲጀምር ምንድነው እንዴት ነው ኮንትሮል የምናደርገው ነው የሚለው። ሁል ጊዜ ያው ፍጥነታችን በመቀነስ እዚህ ጋር እንደሚለው ኢዝ ኦፍ ዘ አክሲለሬተር ቱ ስሎው ዳውን። እንደዚህ አይነት ሲያጋጥመን ሁል ጊዜ ቀስ ብለን ስዊንግ የሚያደርገውን ነገር ወይ ደግሞ የሚወዛወዘውን ነገር መቀነስ እንችላለን። ፍጥነታችን በመቀነስ ኢዝ ኦፍ ዘ አክሲለሬተር ቱ ስሎው ዳውን ይሆናል መልሱ ማለት ነው። ቀጣይ 21ኛ ጥያቄ ደርሰናል። ዋይ ዘ ካራቫን አንስቴብል ስዊንጊንግ ፍሮም ሳይድ ቱ ሳይድ። ለምንድነው ካራቫኑ አንስቴብል የሆነ? ለምንድነው ካራቫኑ የሚወዛወዘው ወደዚህ የሚለው ለምንድነው እያለን ነው። ሁል ጊዜ ንፋስ ስላለ ያው ሃይዌይም ስለሆነ ንፋስም ስላለ
ሳይድ ዊንግ ነው የሚሆነው ቢኮዝ ኦፍ ዘ ሳይድ ዊንድስ። ያው የግራ የሚወጣ ንፋሶች ሁል ጊዜ እንደዚህ ሊያደርግብን ይችላል ወይ ደግሞ ሊያጋጥመን ይችላል በንፋስ ምክንያት። የሚሆነው መልሱ ቢኮዝ ኦፍ ሳይድ ዊንግስ። ቀጣይ 22ኛ ጥያቄ ደርሰናል። ዌን አር ዩ አላውድ ቱ ዌይት ኦን ዘ የሎ ግሪድ ማርኪንግ? እዚህ ጋር እንደምታዩት የሎ ግሪድ ማርኪንግ እዛ መቆየት የሚቻልበት ጊዜ መቼ ነው? ሁል ጊዜ ያው ከሁለት ብቻ መኪኖች ነው እዛ መግባት የሚችሉት ተከታትለው መግባት የሚችሉት ከመውጫቸው ክፍት ከሆነ ብቻ ነው። አለበለዚያ ክፍት ካልሆነ አሁን ለምሳሌ ይሄ ሙሉ ከሆነ ተደርድሮ ካለ መግባት አንችልም። ግን መውጫችን እንደዚህ ክፍት ከሆነ ሁለት መኪና መግባት ይችላል፣ ገብቶ መቆየት ይችላል። ገብቶ መቆየት የሚችለው ግን ምንድነው ነው የሚለው ወደ ቀኝ የሚታጠፍ ከሆነ ነው። when you are turning to the right ይሆናል መልሱ ማለት ነው። ወደ ቀኝ የሚታጠፍ ከሆነ ሁለት ገብቶ እዛ መቆየት ይችላሉ። ከፊት ለፊት ያሉ መኪኖች አልፎ እስከሚጨርሱ ከዛ በኋላ ያው እዚህ ጋር እንደምታዩት እነዚህ ሲያልፉ ሁለቱም መኪና እዚህ ከፊት ለፊት ያሉት ሁለቱም አለፉ ማለት ነው። ሁለቱም እነዚህ መቆየት ይችላሉ። ወደ ቀኝ የሚታጠፍ ብቻ ነው መሆን ያለበት። ስለዚህ የሚሆነው መልሱ when you are turning right። 23ኛ ጥያቄ ዋይ ዲድ ዘ ሎሪ ድራይቨር ስታርት ተርኒንግ ቱ ሌት? ለምንድነው ይሄኛው ባለ ቀይ ባሱ ትልቁ ሎሪው ለምንድነው ይሄ ድራይቨሩ ቀስ ብሎ እየታጠፈ ያለው ወይ ደግሞ ሌት ሆኖ እየታጠፈ ያለው? ምክንያቱም ትላልቅ እንደዚህ አይነት መኪናዎች ባሶች ምንድነው የሚያስፈልጋቸው? ሩም ይፈልጋሉ፣ ኤክስትራ ሩም ለመታጠፍ አስፍቶ ለመታጠፍ። ስለዚህ በጥንቃቄ እንደዚህ አይነት ቦታዎች ላይ በጥንቃቄ ነው የሚታጠፉት። ስለዚህ አስፍቶ ለመታጠፍ ቢኮዝ ዘ ሎሪ ኒድስ ኤክስትራ ሩም በጣም አስፈላጊ ነው። በዚህ አይነት ረዣዥም መኪኖች ሁል ጊዜ ወደ ቀኝ ብሎ ነው ወደ ግራ የሚታጠፉት፣ አስፍቶ ነው የሚታጠፉት። ምክንያቱም ጠርዙም ሊመታቸው ይችላል የሚሆነው መልሱ። ስለዚህ ቢኮዝ ኦፍ ዘ ሎሪ ኒድስ ኤክስትራ ሩም ነው የሚሆነው። ያው በተጨማሪ በጣም ሰፊ ቦታ ይፈልጋሉ። ያው የታወቀ ነው ኦብቪየስሊ ትልቅ ስለሆኑ። 4ኛ ጥያቄ ደርሰናል። ዌን ሜይ ዩ ዌይት ኢን ዘ ኤሪያ ማርክድ ዊዝ ኤ ሳይክል? አሁን እዚህ ጋር ከባሱ በፊት ለፊት የሆነ የሳይክል ምልክት የተሳለበት የሳይክሉ እዛ ጋር የምንቆመው መቼ ነው እያለን ነው። መንገዱ ላይ የተሳለ የሳይክል ምልክቶቹ መቼ ነው ጋር የምንቆመው? ያው ሁል ጊዜ እንደዚህ አይነት መቆም የለብንም። ያው የራሳችን መስመር መያዝ አለብን። ግን አሁን ለምሳሌ ልክ ልናልፍ ስንል ቢጫ ሆኖ ወደ ቀይ ሲቀየር ያው የዛኔ ግን ያው ከማለፍ እዛ ብንቆይ የተሻለ ነው የሚሆነው። ስለዚህ የሚሆነው መልሱ when the traffic light changes to amber after you have passed the first line። እቺ የራሳችን መስመር ቁም የምትለን እሷን ካለፍን በኋላ የዛኔ ያው ቢጫ ከበራ የዛኔ አምበር ላይት እዚህ ጋር እንደሚለው አምበር ላይት ከበራ የዛኔ ወደ ቀይ ስለሚቀየር አምበር ላይቱ ማስጠንቀቂያ ነው፣ ቁሙ ነው እያለን ያለው። ስቲል ይፈቀድልናል መቆም ሳይክልም ቢሆን። ግን ከቻልን ያው ከዛ በፊት ብንቆም የተሻለ ነው። አንዳንድ መንገዶች ጭራሽ እዛ ጋር የሳይክሎቹም ከገባን የሚቀጡን አሉ። በተቻለ መጠን የሳይክሉም አለመርገጥ፣ ከረገጥንም የሆነ አስፈላጊ ወይ ቢጫውን አልፈውን የባሰ ጉዳት እንደማናደርስ ወይ ደግሞ ትራፊክ ላይት ከመጣስ እዛ መቆየት ይሻላል የሚለው ነው። ቀጣይ 5ኛ ጥያቄ ደርሰናል። ዋይ ሹድ ዩ ቴክ ኬር ድራይቪንግ ፓስት ዘ ማን ዊዝ ዘ ኬን? እዚህ ጋር የምታዩት የሆነ ሰውዬ ከዘራ ይዟል። ከዘራዋ ግን በቀይና ነጭ ስትራይፕ አላት። እንደምታዩት እዚህ ጋር የሆነ በቀይ ስትራይፕ አላት። ሁለት ስትራይፕ ካላት ሁል ጊዜ ይሄኛው ሰውዬ አካል ጉዳተኛ ነው። አካል ጉዳተኛ ደግሞ የመስማትና የማየት ችግር እንዳለበት ነው የሚያመለክተው። ባለ ሁለት ቀይ መስመር የያዘች ከሆነች አቆመዋለሁ። እንደምታዩት አይታይም፣ ግን የያዘውን ያው ሁለት መስመር አለበት፣ ቀይና ነጭ በነጭ የያዘው። ስለዚህ ሁለቱም ያካተተ አካል ጉዳተኛ ነው። በጣም በጥንቃቄ ኬር ያለበት ነው ማለፍ ያለብን። ቀጣይ 26ኛ ጥያቄ ደርሰናል። ሃው ሹድ ዩ አፕሮች ዘ ዜብራ ክሮሲንግ? ዜብራ ክሮሲንግ ስንደርስ እንዴት ነው ምን አይነት ጥንቃቄ እንወስዳለን? አሁን እዚህ ጋር እንደምታዩት ዜብራ ክሮሲንግ አካባቢ እንደርሳለን። ሁል ጊዜ የሚሻገር ሰው ካለ ከቦታው እዚህ ጋር ልክ ያያችሁት ቶሎ ወጥተው ለመሻገር ይፈልጋሉ እና ያለብን ኤክስትራ ኬር መውሰድ ነው። ስለው ዳውን ዌቭ ማድረግ አይጠበቅብንም። በእጃችን ለፎ ማለት በጣም ባስ ጉዳት ነው የሚያደርስባቸው። ምክንያቱም ከኋላችን ሌላ ሜይ ቢ ላይቆምላቸው ይችላል። ስለዚህ የሚሆነው ሁል ጊዜ ቢ ሬዲ ቱ ስሎው ዳውን ስቶፕ ቱ አላው ፔዴስትሪያንስ ቱ ክሮስ። በቃ አልፈው እስከሚጨርሱ ድረስ ለመጠበቅ አለብን። ስለዚህ ቢ ሬዲ ቱ ስሎው ዳውን ነው የሚሆነው ማለት ነው። እዚህ ጋር ተመሳሳይ ጥያቄ ሃቭ ስቶፕድ አት ዘ ዜብራ ክሮሲንግ? አሁንም ዜብራ ክሮሲንግ ላይ ቆመናል። ወይን መቼ ነው ተነስተን የምንሄደው? ያው ሁሉም አልፎ ተሻግሮ ሲጨርሱ ነው። ስለዚህ ወይን ዘ ፔዴስትሪያንስ ሃቭ ኮምፕሊትሊ ክሮስድ ተሻግሮ ሙሉ ለሙሉ ተሻግረው ሲጨርሱ የዛኔ ነው እኛ ተነስተን የምንሄደው። ላይ ያሉ ምናምን መቆየት አለብን ስቲል ያለንበት ቦታ። ስለዚህ የሚሆነው መልሱ ወይን ዘ ፔዴስትሪያንስ ሃቭ ኮምፕሊትሊ ክሮስድ ነው የሚሆነው።
እነዚህ ይመስላሉ 27 ጥያቄዎች ያየነው በቪዲዮ የታገዘ ነው። ትንሽ አንዳንድ ግራም ሊያጋባን ይችላል። ያው በተቻለኝ መጠን ለማስረዳት ሞክሬያለሁ። ሆፕፉሊ ከወደዳችሁት ሰብስክራይብ በማድረግ ቀጣይ የምንለቅላችሁ ቪዲዮዎችን መከታተል ትችላላችሁ። ደህና ሁኑ።